ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ፌስቡክ፣ ኢሞ፣ ዋትሳፕ ላይ ከጓደኞቻችሁ ጋር መጠጣፍ፣ ሀሳባችሁ መቀየር ብፈልጉ፣ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ ገብታችሁ ኮመንት ማንበብ መጻፍ ብፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ አማርኛ በእንግሊዝኛን ደግሞ ለማሻሻል እኛ እዚህ ጋር አሪፍ እና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያዛችሁ ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። አማርኛ ማንበብ መጻፍ ለሚችል ሰው በቃ ትንሽ ሰዓት ሊወስድና ሊያስቸግረን የሚችል ኖርማል፣ እንግሊዝኛው ትንሽ ጊዜ ሊወስድና ትዕግስት ሊጠይቅ ይችላል እንጂ አማርኛ በእንግሊዝኛ ኖርማል ነገር ነው ማለት ነው። በተለይ በቃ አላ የሁለት ወር ወይም የአንድ ወር ፈጣን የሆነ ሰው በአንድ ወር መጨረስ ይችላል። ደግሞ አላ ዘገምተኛ ሰው፣ መካከለኛ ሰው የሆነ ሰው በሁለት ወር መጨረስ ይችላል አማርኛ በእንግሊዝኛ። እሱ ምንድን ነው አማርኛ ማንበብ መጻፍ ለሚችል ሰው ማለት ነው። ስለዚህ ምንድነው የምታደርጉ? እንግሊዝኛ ላይ 26 ሌተሮች አሉ፣ ቫውልና ኮንሶናንት። አናባቢ 5 አሉ፣ ተነባቢ 21 አሉ ከ26ቶች። እነሱም መለየት አለባችሁ። ከዛ ደግሞ የአማርኛ 34ቱን ፊደሎች ከእንግሊዝኛው ጋር ምን አይነት ድምፅ አላቸው የሚለውን እነሱም ማያያዝ አለባችሁ ማለት ነው። 34ቱንም ወደ እንግሊዝኛ መቀየር። እነሱን ተቀየራችሁ በኋላ ቃላት ትመሰርታላችሁ፣ አረፍተ ነገር ይመሰረታል። በጣም ቀላል ነው፣ አለቀለት ማለት ነው። ስለዚህ እንደዛ እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው አጫጭር ቃላቶችን በቃ ትንሽ ሊያስቸግሩ ይችላሉ የምንላቸውን ለማየት አብረን እንሞክራለን ማለት ነው። በእንግሊዝኛ እንጥፋቸዋለን። ወደ ትምህርቱ ከመግባቴ በፊት ሰዓት ያላችሁና ትምህርቱን ኦንላይን መማር ለሚፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በቴሌግራም፣ በኢሞ፣ በዋትሳፕ እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉን፣ ሃይበሉን፣ መማር እንችላለን ማለት ነው። ቀጥታ ወደ ትምህርቱ ስገባ እዚህ ጋር እንደምታዩት አጫጭር ቃላቶች ይላል። ልጀምር። እስክሪብቶና ወረቀት መያዛችሁ እንዳትረሱ። እሺ፣ መስራት። መስራት የሚለው እንዴት እንደምጥፈው ላሳያችሁ። መስራት፣ መስራት። መ አንደኛ ፊደል ናት፣ ኤምኢ። ስ ስድስተኛ ናት ብቻዋን። ራ አራተኛ ናት። አራተኛ ፊደል ደግሞ ቫውል ኤን ትወስዳለች፣ አርና ኤ። ት ስድስተኛ። ስለዚህ መስራት የሚለውን እንደዚህ መጣፍ ይችላለሁ ማለት ነው። መስራት። ኦኬ። ቀጣይ ደግሞ መጨረስ። መጨረስ፣ መጨረስ። በአንድ ላይ አማርኛው መጨረስ። በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ የሚያስቸግራችሁ ልጅ እዚህ ጋር በዛው እያሻሻላችሁ ነው ማለት ነው። ኤምኢ ጨ ሶስት ፊደል ነው የምትወስድ እዚህ ጋር ሲኤች ጨ ረ አርኢ ስ ኤስ ብቻዋን መጨረስ። መጨረስ። ኦኬ። ቀጣይ ደግሞ ውሰደው። ውሰደው ብለን መጻፍ ብንፈልግ ውሰደው። ስድስተኛ ናት፣ ደብሊው ብቻዋን። ሰ ኤስ ደ ዲኢ ደብሊው ብቻዋን። ስለዚህ በአንድ ላይ ውሰደው ይላል ማለት ነው። ውሰደው፣ ውሰደው። ኦኬ። ቀጣይ ደግሞ መተኛት። መተኛት የሚለው እንዴት እንደሚጣፍ ላሳያችሁ። መተኛት በአንድ ላይ መተኛት። ኤምኢ ተ ቲኢ ኛ ጂኤንኤ እዚህ ጋር ባለ ሶስት ፊደል ስለሆነች ጂኤንኤ ት ቲ ብቻዋን በአንድ ላይ መተኛት። መተኛት ይላል ማለት ነው። ኦኬ። ቀጣይ ደግሞ መብላት። መብላት የሚለው እንዴት እንደሚጣፍ አሁንም ላሳያችሁ። መብላት መ ኤምኢ ብ ስድስተኛ ስለሆነች ቢ ብቻዋን። ላ አራተኛ ናት፣ ኤልኤ ት ቲ ብቻዋን በአንድ ላይ መብላት። መብላት ይላል ማለት ነው። ኦኬ። ይቻላል። ይቻላል ብለን መጻፍ ብንፈልግ ይቻላል። ኦኬ። ይቻላል አማርኛው በአንድ ላይ ይቻላል ይላል። ይ ዋይ እንጠቀማለሁ። ቻ ሲኤችኤ ላ ኤልኤ ል ኤል ብቻዋን ይቻላል የሚለው እንደዚህ ጣፍኩ ማለት ነው። ይቻላል። ይቻላል። ኦኬ። ቀጣይ ደግሞ ይገባሻል። ይገባሻል ብላችሁ መጻፍ ብፈልጉ ይገባሻል። ይገባሻል በአንድ ላይ ይገባሻል። ይ ዋይን ብቻ
ገ ጂኢ ባ ቢና ኤ ሻ ኤስኤችኤ ል ኤል ብቻዋን በአንድ ላይ ይገባሻል ይገባሻል። ኦኬ ቀጣይ ደግሞ አልገባኝም የሆነ ነገር አልገባኝም ብላችሁ መጣፍ ብትፈልጉ አ ል ገ ባ ኝ ም አማርኛው አልገባኝም። አ ኤን እጠቀማለሁ። ል ኤል ብቻዋን ገ ጂኢ ባ ቢኤ ኝ ጂኤን ም ኤም ብቻዋን በአንድ ላይ አልገባኝም አልገባኝም ይላል ማለት ነው። ኦኬ ቀጣይ ደግሞ አስረዳኝ የሆነ ነገር አስረዳኝ ማለት ብፈልጉ አስረዳኝ አስረዳኝ። አ ይህን እጠቀማለሁ። ስ ኤስ ብቻዋን ረ አሬ ዳ ዲናኤ ኝ ጂኤን በአንድ ላይ አስረዳኝ አስረዳኝ ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ተዘጋጅ ተዘጋጅ ማለት ብንፈልግ ተዘጋጅ በአንድ ላይ ተዘጋጅ። ተ ቲኢ ዘ ዜድ ጋ ጂኤ ጂ ጂ ብቻዋን ተዘጋጅ ይላል ማለት ነው። ተዘጋጅ። ኦኬ ቀጣይ ደግሞ ማግኘት ማግኘት የሚለው እንዴት እንደሚጣፍ ላሳያችሁ። ማግኘት በአንድ ላይ ማግኘት። ማ አራተኛ ፊደል ሲሆነች ኤምኤ ግ ጂ ብቻዋን ኘ ጂኤንኢ ት ቲ ብቻዋን በአንድ ላይ ማግኘት ይላል። ማግኘት ማግኘት። ኦኬ ቀጣይ ደግሞ እፈልጋለሁ 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 በአንድ ላይ እፈልጋለሁ። ይህን እጠቀማለሁ። ፈ ኤፍ ል ኤል ብቻዋን ጋ ጂኤ ለ ኤልኢ ሁ ኤች ዩ በአንድ ላይ እፈልጋለሁ እፈልጋለሁ። ኦኬ ቀጣይ ደግሞ መረበሽ መረበሽ ብለን መጣፍ ብንፈልግ መረበሽ መ ኤምኢ ረ አርኢ በ ቢኢ ሽ ኤስኤች እዚህ ጋ ይቺ ብሳቶም በናት መረበሽ መረበሽ። ኦኬ ኔክስት ደግሞ መርዳት የሆነ ነገር መርዳት ማለት ብንፈልግ መርዳት 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 መ ኤምኢ ር አር ብቻዋን ዳ ዲኤ ት ቲ ብቻዋን በአንድ ላይ መርዳት መርዳት። ቀጣይ ደግሞ ማሳወቅ 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 በአንድ ላይ ማሳወቅ ማ ኤምኤ ሳ ኤስኤ ወ ደብሊውኢ ቅ ኬ ብቻዋን በአንድ ላይ ምንሆናል ማሳወቅ ይላል ማለት ነው። ማሳወቅ ማሳወቅ። ኦኬ መጠጣት መጠጣት ማለት ብንፈልግ መጠጣት በአንድ ላይ መጠጣት መ ኤምኢ ጠ ቲኢ ጣ ቲኤ ት ቴ ብቻዋን በአንድ ላይ መጠጣት ይላል ማለት ነው። መጠጣት። ኦኬ ይሆናል ይሆናል ብለን መጻፍ ብንፈልግ ይሆናል ይሆናል ይ ወይን እጠቀማለሁ ሆ ኤች ኦ ና ኤንኤ ል ኤል ብቻዋን በአንድ ላይ ይሆናል ይሆናል። ኦኬ ቀጣይ ደግሞ መደወል መደወል ብለን መጻፍ ብንፈልግ መደወል በአንድ ላይ መደወል መ ኤምኢ ደ ዲኢ ወ ደብሊውኢ ል ኤል ብቻዋን በአንድ ላይ መደወል መደወል መደወል። ስለዚህ የዛሬ ትምህርታችን አጫጭር ቃላቶችን ብዙ ጊዜ የምንጠቀማቸው ናቸው። እነሱ እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለውን ነበር ለማሳየት ሞክረናል። መስራት፣ መጨረስ፣ ውሰደው፣ መተኛት፣ መብላት፣ ይቻላል፣ ይገባሻል፣ አልገባኝም፣ አስረዳይ፣ ተዘጋጅ፣ ማግኘት፣ ፈልጋለሁ፣ መረበሽ፣ መርዳት፣ ማሳወቅ፣ መጠጣት፣ ይሆናል፣ መደወል የሚሉትን ለማየት ሞክረናል ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው